እንትን ያስቀምጥከው? አዎ ይጠቅምሃል ለሌላ ቀን ብዬ አስቀምጥኩ። ሰላም ውድ ቤተሰቦቻችን እንዴት ናችሁልን? ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ያው እንደሚታወቀው በሰሞን በቪዲዮዎች እየመጣንላችሁ ነው። ያው ወዳችኋል ብለን ተስፋ እናደርጋለን። ዛሬ ደግሞ ወደ ማፒ ቤት እየሄድኩ ነው። ያው እንዳጋጣሚ የደረስኩ ነው ወደ እሱ ጋር። አስደማሚ የሆነ ፕራንክ፣ በጣም እሱ የሚያሸማቅቀውን ፕራንክ ነው ዛሬ ማደርገው። እንደ ባለፈው ማለት ነው። ግን ባለፈው በጣም እያዘናችሁለት እያየው ነበር። ዛሬም በጣም የሚያሸማቅቀውን ፕራንክ ነው ማደርገው። ምን አስቤያለሁ መሰላችሁ? እሱን የሚያሸማቅቀው ማለት ነው። ስቲል ያው እስካሁን ቤት ነኝ ብሎኛል። እስካሁን ተኝቷል። አስቡት እንግዲህ ዛሬ በጣም ነው ማሸማቅቀውና ያው እናንተ ደግሞ ትወዱታላችሁ ብዬ ተስፋ አደርጋለሁ። ምን ላደርገው አስቤያለሁ መሰላችሁ? ያው ስሙ ሲጠራ ራሱ ይፈራዋል። ኮንዶም ነው ዛሬ የገዛውን። ከተኛበት አልጋ ላይ ቀስ አድርጌ ሽጉጥ አደርግበትና እንዲያውም ፈትቼ ነው ሁላ ማስቀምጥበት። ከዛ ሆን ብዬ ደግሞ ስልኬን አብሬ ከዛ አካባቢ ላይ ደበቅ አደረጉና ስልኬ ምናምን ብዬ እንትን እለዋለሁ። የዛኔ ያን ኮንዶም ሲገኝበት ምን አይነት ሪያክሽን እንደሚፈጥር አብራችሁት የምታዩት ነው የሚሆነው። በጣም ነው የሚሸማቀቀው። ስሙ ሲጠራ ራሱ በጣም ነው የማይወደው። እኔ ገና ስድ በጣም ነው አስጮኸዋለሁ፣ ሁላ አስጮኸዋለሁ በፕራንክ። ስለዚህ ምን እንደሚሆን ምን አይነት ሪያክሽን እንደሚያሳይ እስከ ቪዲዮ መጨረሻ ድረስ አብራችሁን ትቆያላችሁ። ከዛ በፊት ግን ቻናላችን የማፒ ሚኒየም እንትን እያለ ነው እየተመታብን ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቻናላችን እንዲነቃቃ አድርጉልን። እናንተ ድጋፍ ያስፈልገናል። ደግፍ አድርጉ። ትወዱታላችሁ ብለን ተስፋ እናደርጋለን። ቪዲዮውን እስከ ቪዲዮ መጨረሻ ድረስ ፋሚሊ አብራችሁን ቆዩ። ቤተሰቦች እንግዲህ ቤት ገብቻለሁ። አሁን ካሜራን አስተካከልኩ ማለት ነው። እሱን ሱቅ ላኩትና የሆነ ነገር የሚጠጣ ለስላሳ ነገር ይዘን አልኩና ላኩትና ወደ ስራ ገባሁ ማለት ነው። እና ካሜራን ቶሎ ደበቅ አደረኩ ቶሎ እንዳይመጣብኝ እና የገዛኋትን ኮንዶ ፈታ አደርግና ካርዶ ውስጥ ቁጭ አደርጋታለሁ ማለት ነው። የዛኔ ሲመጣ ስልክ ልውሰደው ብሎ ወሰደብኝ። ስልኬ ገና አብሬ ጠጋርጌ ልደብቅ ነው የነበረ፣ ግን አልቻልኩም። አልጋን አንጥፍለዋለሁ። ያው አዝረክርኩ። ዛሬ እንግዲህ ምን አይነት ሪያክሽን እንደሚያሳይ እንደዛው እንግዲህ ገዝቼ መጥቻለሁ። ፋሚሊ እንግዲህ ይቻለው በጣም ስሙ ሲጠራ ራሱ የሚሰቀጥጠው ልጅ ነው። ጭራሽ ተፈቱ ሲያገኘው ምን እንደሚል ተኝቶበት ጋር ባልካል እኔ እንጃ አላውቅም። እንግዲህ ቤተሰብ ሰው መጥቶ ከሆነ ከቤቱ ምን አይነት ሪያክሽን እንደሚያሳይ አብራችሁ ታይታላችሁ። አጠቃቀሙ እሺ ወይኔ ትደበቃለች ለሌላ ቀን ትሆናለች። እንዴት እንደማሳቀቀው ሲሳቀቅ ደስ ይለኛል። ታውቃላችሁ ጀማል ነው አሜሪካ ፌስታል ለእኔ ራሱ ከረሰሰኛ በመጨረሻም ቤተሰብ ተፈቷል። አሁን ይደበቃል። ምን አይነት ሪያክት እንደሚያሳይ
ያው እዚህ ጋር አስቀምጨዋለሁ። ምን እንደሚል አብራችሁ ታያላችሁ። ቤተሰቦች አሁን እሱ እስከሚመጣ መጠበቅ ነው። ከባድ ነው። እኔ ራሱ ሳስበው በጣም ይከብደኛል፣ ግን ማፒን አሳልፈዋለሁ። ያው ቤተሰቡ ነው ፕራንክ እያደረገኝ እያያችሁ ካለ ጭራሽ ነው ባለፈው ወቅ እና ከቤት አሞኛል ብሎ ፈስፈስ ሆነ። አለሙ ድብሬን ደግሞ መመለስ አለብኝ ማለት ነው። በዚህ የኔ ስኪማን ፕራንክ ይከብዳል። ይሄን በዛው ላይ ኮሜንት ላይ ታውቁ ያደርጋችሁ እና ማፒሻን እንጠብቃለን። አብራችሁ ጠብቁ። ሶቪየት ቤቱ ተንኮል ወይ የሰው ንብረት ሲገኝ መጠቀም ጎበዞች በአግባቡ ነው። አብሻይ መጣች ነው በረሲ እንኳን እስኪ ተፈጠሩን አብራችሁ ይል አይይን አይሳ አንተ እንደዚህ ረፍዷል ትላለህ። አንተ ቢያንስ ወዴን ዘናል በልባት እንጂ አጣሽ ይጠጣ ማይ ጋድ ጋድ ነው ተጠየለም ነው ኮበሳሽ ምን ተመቸኝ የተላከ እስካሁን ምን ቻናል ነው የሚተኛው እስካሁን ስንቄው እኮ ምንድን ቤቱ እንደዚህ ያዘርክኳል? እስኪ አልጋና እና አላጠጣሁትም። ቤቱ እንትን አለ ስናክ ግን እስካሁን አተኛ ገና እሑድ ነው ብለህ እሑድ ያልተኛ መሸን ላይ ከሰኞ እስከ ቅዳሜ ሩጫ ነው አይደለም። ወንድ ልጅ ብዙ አይተኛ እሱማ አይተኛ ነበር ታደርገዋለህ። የሚሄድበት ስለሌለኝ ነው። ተቃጥያለሁ እና የቀዘቀዘ አምጥልኝ ኮራስ ታረግኝ ለሌላ ቻግር ለራስ አታመጣም። ለኔ ለምደጠጣው እኔ እኮ አልፈልግም ሲጀመር አልፈልግም ስማ በቃ አሁን ልብስሽን ትለባብሻለሽ ምናምን እንወጣ አይሻልም? ቡና እንጠጣ ምን ሳይት ነሽ ወደ እዚህ ሰፈር ነው ይላል። ምን ችግር አለ? ምን ላግዝሽ? አይ ምን ነው ገጃ ያስፈልገኝ። ልብስ ወይም በኋላ ታነጥፈዋለህ። ልብስ ልበስ ታነጥፈው አንድ ቀን
እኮ እኔ ኑሳ ስተኝ ነው አልፈራገጥም ነው ተመጠነም አልተመጠነም ያለ ኦልዌይስ ደስ አንሳኝ ደንባን ቀሰበክ ይጤ አባ ያረካው በአንቺ ማማ ያለ እዛ ጋር ታጥፋ በአንተ ነው ዋክኛ ከተነጠፈ ይወጣ አረ የታችሁ ገና አራግፈው እንደዚህ ነው የሚመጣው ይሄ እኮ ይራገፋል ኮንሶል በስመ አብ ወወልድ ወመንፈስ ቅዱስ ምን እንዴ ኮንዶ አተ እስካሁን ስተኝ መቀጠል ነበር ስራ ላይ ነበርሻ ምን ማለት ነው ቻና እንዳገኘኝ አንተ እንደዚህ ነው ሌላ ተጠቅመህ እንኳን አጥተህ አንተ እስኪ ዝም በል እኔ አልጋሪ ወደና ተዘረ ራስራ እንዴት ነው አልጋ ይስተቀመጥ ስለኛል መድኃኒዓለም ያስተቀምኩ እኔ እንዴት ነው አሳጥኝ ኢየሱስ ከማን ምን ያመጣው ከማን ነበር ብቻ ነው እንትን ያገኘኝ እና ብቻ አይደል እንዴ እሱ ሊመጣ ነው እጅ ብለህ ነው እና የት መጣሽ እንዴ አይ ያተርዛይ ምን ነው ቺሉ የሚከተከለው እንዴት ይኖራል እዚህ እንዴት ሊመጣ የምር ነው ሲቢራ ማለት እኔ ከማን ጋር ተኝቼ አውቃለሁ አንተ አታውቀኝም ነበረ ግን እኔ ምን አውቃለሁኝ እንግዲህ እኔ እንትን አይደል እንግዲህ ይሄ መቼም ለምን እንደሚጠቀምበት ታውቃለህ ለምን ፐርፐስ እንደሚል ታውቃለህ እስቲ ዝም በለኝ አንተ ማለት ቢኛ አትረፈው ነበር አታውቀኝ እስኪ እኔ እንዴት መጣ እየተነጋገርኩኝ ነው እግዚአብሔር አንዴ ዋሰተነደኝ እኮ ወንድም እኮ አይደለም እኮ ወንድም እኮ ነኝ እንኳን ደስ አለህ ጉጣ በቃ አልፈልግም አለምናሪ ወደ ሰይኝ እንደኔ እንዴት ሊመጣሻል እስኪወጣ ሰይጣን ነው እግዚአብሔር ሰይጣን ነው አዎ አንተ ደስ እንዴ ነው በሰይጣን ታማኝ ምን ማለት ነው እንዴ ነው በስ ላይ የታይመጣ ጀመር ምንድነው ፈታው እንጂ እንኳን ተጠቀምበት አስካንታ ለምን ነው መጣው ስሬስ መጣብ አልኮል እኮ ይተገኝ እሺ ሌላ ቦታ ይባል እስቲ ዝም በል እኔ አታነኝ እኔ ምን አውቃለሁ እግዚአብሔር ምን ማውቀው ነገር የለም ምን ነው እኔ ሰው ባመጣል ነገር አንተ ለምን ደብቃለሁ ሲጀመር ለምን ነው እንደዚህ ቤት ውስጥ የሚገባው ቤት እኮ ይገባው ሰው ነው እኔ ኩብል ወደለ ገና ከእንቅልፍ ቅዠት ፈጠርኩብህ ካሜራሽን ይስጣ አንተ ነህ ያስቀመጥከው አዎ ይጠቅምሃል ለሌላ ቀን ብዬ አስቀመጥኩ ሸፋፋ እንዴ ኮንና ምን ታመጣለህ አንተ ኮንና ታመጣለህ እኔ መጣለ በል እኔን ኩል በልልኝ ለመልባክ አይዞህ ምንድነው እኔ እኮ እስካሁን አተኛ አልኩህ መብረቅ ነው መሆንብህ ምታት ነው መሆንብህ እዚህ በኋላ ነጥብ ማታስ ነው እኔ አልፈልግም እኔ በየቀኑ እንደውም ዳመጣ ቤት እዚህ በኋላ ፋሚሊ እንዴት ኩል እንዳለብኝ ኤኒዌይ ግን ማለት ነው ልንገርህ እንደዚህ አደኝ በፊትም እኔ ምናምን ስቅጥ ስትለው አያለሁ ነገር ግን ኮንዶም የተሰራው ለምፍቲ ለተጠቀሙ እስቲ ዝም በል የተጠቀሙበት እቺ እኔ ራሱ ስፈቱ በዚህ በላስቲክ ነው ምናምን እንደዚህ ፈቶትና ለዚህ ይሄን ይዘህ መጣ ምን ፕራንክ ለማድረግ ይዝረስ አለ ሌላ ያ ከብጀነ ትረስ በጣም ጥሩ
ደስ አለ። ረጅም ጊዜ በኋላ ነው ያየኸው። ቤተሰብ ቆይ ሻው ምን ላድርገው? ይደረግ ወይስ ምን ይደረግ? ወይኔ እኔ ምን ላድርግ እንግዲህ እስካሁን አተኛ አላልኩም። እንግዲህ ቤተሰቦቼ አትልኛል ማፒ እንዴት ክቡ እንዳላያችሁት አይደለ? እኔ ራሱ በእኔ ቦታ በሱ ቦታ እኔ ራሱ ሳስብ በጣም የሚያስፈራው ነው። አይዞህ የምር ማፒሻ አታናግረኝ ነው ወይ አተኛ እንዴ? ኧረ በእናትህ ቤተሰቦቼ ዞር በልሽ። አሁን አልገላ ዞር በል እና እዚህ ቁጭ በልሽ እና ሰላም በላችሁ። እንዴት ናችሁ? አይ በጣም ችግር የለውም። ያው በቤት እኔ እንደውም ቀለል አድርጌልኝ። ኧረ እባክህ ኮንደኛ ቀለል አድርጌልኝ። አይዞህ እኔ ችግር የለውም። ባይዞህ በስናየው ስቅቅ ምናምን እንላለን እንጂ እኮ በጣም አይደለም መሳቀቅ። እኔ አልሳቀቅም፣ ግን እንዴት አልጋዬ ላይ ነው እኮ አልጋዬ እንደመጣ ነው እንጂ ኖርማል እኮ ነው ኮንደም ነው። ግን ምን አሰብክ እንዴ? እኔ ብላሰብ እንዲህ ብመለከት ዝግ ነው ከላይ መሰለኝ። አይ ግን መጀመሪያ ምን አሰብክ? ዝም ብሎ እዚህ ጋር ስታገኝ በጣም አስደነገጠኝ። ይኸው ሰው ተንኮል ያስቀመጠው ማለት ይሄ ተንኮል መተት ያስቀመጠው መሰለኝ። ኮንዶም ነው ተጠቀምበት ነው። ቆሎን በላሶና አይዞህ ስሜት ያክል ለዚህ ነው ወጣ ያልከኝም ቅድም አምጣልኝ አልከኝ። ፀሐይ ስለመታኝ ቀዝቃዛ ነገር ተጣጣቢ ነው። አስቤ ነው የመጣው እንዴት ላስወጣው የሚለውን ነገር። ምክንያቱም የሆነ ቦታ ማለት ታይኛለህ ካሜራ ሳላስቀምጥ፣ ነገር ግን ሱቅ ሄደህ የሆነ ነገር ታመጣ አልኩኝ። አንተ ደግሞ እዚህ ያጫከኝ ማክስ ዘሽኔ ነቃንድክ ምናምን ሰለሽ ዘወረሽ ወጣሽልኝ። እኔ ስራዬን ሰራው፣ ካሜራዬን ደበቅኩ። እንግዲህ ያየሽው ሆነ ማለት ነው። ሰዎች እንዴት እንዳልበተበሱት አይታችሁታል፣ ተመችቷችኋል ተስፋ አደርጋለሁ። አይጣል ነው ምንም ማድረግ አይቻልም። ፋሚሊዎች በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ሳትረሱ። ባይ ባይ።